የስኳር መጠኔን መቼ መመርመር አለብኝ ብሎ አስበው ያውቃሉ? እንግዲያውስ በዛሬ ቪዲዮ እነማን የስኳር መጠናቸውን መመርመር አለባቸው የሚለውን እናያለን። የሚከተሉት መስፈርቶቹን የሚያሟሉ ከሆነ የስኳር መጠኑን መመርመር ይኖርብዎታል። የመጀመሪያው ክራይቴሪያ የመጀመሪያው መስፈርት የሚሆነው እድሜያቸው ከ35 በላይ የሆኑ ማንኛውም ሰዎች ምንም አይነት ተጓዳኝ የጤና ችግር ባይኖርም እንኳ የስኳር መጠናቸውን መመርመር ይኖርባቸዋል። ሁለተኛው መስፈርት እድሜያቸው ከ35 በታች የሆኑ ሰዎች ከመጠን በላይ ውፍረት ካላቸው፣ ይሄ ማለት ቦዲ ማስ ኢንዴክስ BMI የሚባለውን ካሰሩ በኋላ ከ25 በላይ የሚሆን ከሆነ፣ እንዲሁም ከሚከተሉት ውስጥ ተጓዳኝ የጤና ችግሮች ካሉ የስኳር መጠናቸውን መመርመር ይኖርባቸዋል ማለት ነው። እነዚህም የጤና ተጓዳኝ ችግሮች የምንላቸው አንደኛ ግፊት ካለ፣ የደም ግፊት መጨመር ካለ፣ ሁለተኛ የኮሌስትሮል መጠን ከፍተኛ ከሆነ፣ ሶስተኛ በእርግዝና ጊዜ ከዚህ ቀደም በእርግዝና ጊዜ የስኳር መጠን መጨመር ከነበር፣ እንዲሁም የPCOS ችግር ካለ፣ እንዲሁም በወላጅ ወይንም ደግሞ እህትና ወንድም ላይ የስኳር በሽታ ካለ፣ እነዚህ ሰዎች እድሜያቸው ከ35 በታች ቢሆንም የስኳር መጠናቸውን መመርመር ይኖርባቸዋል። ይህ የስኳር መጠን ከተመረመረ በኋላ ነፃ ከሆነ ወይንም ውጤቱ ጥሩ ከሆነ በየ3 ዓመቱ መመርመር ይኖርባቸዋል ማለት ነው። የስኳር መጠን የሚመረመርባቸው የተለያዩ መንገዶች አሉ። እነዚህም የመጀመሪያው ሄሞግሎቢን A1C የሚባል ወይንም በተለምዶ የ3 ወር የስኳር መጠን የምንለው እሱን መመርመር ይኖርብናል። ወይንም ደግሞ እንደ ሁለተኛ አማራጭ ፋስቲንግ ወይንም ደግሞ በባዶ ሆድ የሚደረግ የስኳር መጠን ነው። ይህም ለ8 ሰዓት ያክል ምግብ ሳንበላ ከ8 ሰዓት ጾም በኋላ የሚደረግ የስኳር ምርመራ አይነት ነው። ሶስተኛው ግሉኮስ ቶለራንስ ቴስት የምንለው አለ። ይህም ከጾም በኋላ የተመጠነ የስኳር መጠን እንድንወስድ ይደረግና ከዛ በኋላ ሰውነታችን ያንን ስኳር እንዴት አስተናግዶታል የሚለው የምንመረምርበት መንገድ ነው። ስለዚህ ከላይ የጠቀስናቸው አጋላጭ ሁኔታዎች ካሉ እርስዎም በአቅራቢያዎት ወደሚገኝ የጤና ተቋም በመሄድ የስኳር መጠኖትን ቼክ ማድረግ መመርመር ይኖርብዎታል። እንዲሁም የሚያውቁት ወዳጅ ዘመድ ቤተሰብ ካለም ይህንን መረጃ ማጋራት ይኖርብዎታል። እኔ ኃይለ ጊዮርጊስ ነኝ ከአፍሪካ የሕክምና አገልግሎት መስጫ ተቋም። ተጨማሪ ጠቃሚ የጤና መረጃዎች እንዲደርሶት የዩቲዩብ ቻናላችንን እንዲሁም የቲክቶክ የሊንክዲን አካውንታችንን ላይክ፣ ሰብስክራይብ እንዲሁም ፎሎ በማድረግ ቤተሰብ ይሁኑ።